ሰላም ጤና ይስጥልኝ ውድ ውበት ከቤቶ ቤተሰቦቼ እንዴት ናችሁ? ዛሬ ለፀጉራችን ጤናና ፈጣን እድገት እጅግ ተመራጭ ስለሆነው ስለ ሮዝመሪ ወይም የመጥበሻ ቅጠል ነው የምናየው። ሮዝመሪ በሳይንስ የተረጋገጠ ፀጉር መነቃቀልን የሚቀንስልን እና አዲስ ፀጉር የማብቀል አቅም ያለው ነው። የሮዝመሪ ጥቅሞችን ስናይ አንደኛ ነገር የደም ዝውውርን ይጨምርልናል። ይሄ ማለት በጭንቅላታችን ውስጥ ያለውን የደም ዝውውር በማፋጠን የፀጉር ስሮችን ያነቃቃል። ሁለተኛ ፀጉር እንዳይነቃቀል መከላከል፣ የፀጉር ስርን በማጠንከር መነቃቀልን ይቀንስልናል። ፎሮፎርን ማጥፋት፣ የጸረ ባክቴሪያ ባህሪ ስላለው የጭንቅላት ማሳከክና ፎሮፎርን ይከላከልልናል ማለት ነው። ለስላሳና አንጸባራቂ ፀጉር እንዲኖር ያደርግልናል። ሁሌ ጤናማ ሆኖ እንዲታይ ያደርጋል። ፀጉራችን ስናዘጋጅ የምናዘጋጀው እንዴት ነው? ግብአቶች አሉን። ትኩስ ወይንም ደግሞ ያልደረቀ ሮዝመሪ ከሌለንም ቢደርቅም ችግር የለውም፣ እሱን እናደርጋለን። 2 ኩባያ ውሃ እናፈላለን። ያንን ካፈላን በኋላ ሮዝመሪውን በሚፈላ ውሃ ውስጥ እንጨምራለን። ከ15 እስከ 20 ደቂቃ እናፈለዋለን ማለት ነው። ከፈላ በኋላ ቀለሙ እስኪቀይርልን ድረስ እናየዋለን። ቀለሙ ሲቀይር አውጥተን እናቀዘቅዘዋለን። ከቀዘቀዘልን በኋላ አጥለን በስፕሬ መያዣ ውስጥ እናደርገዋለን ማለት ነው። ስንጠቀም በቀን 1 ጊዜ ወይም በሳምንት 3 ጊዜ ነው የምንጠቀመው። በፀጉራችን ቆዳ ላይ ነው የምንጠቀመው። ማሳጅ ማድረግ አለብን። ያንን ስናደርግ በደንብ ማሳጅ እያደረግን መጠቀም አለብን። ብዙም ሽታ ስለሌለው ደግሞ ለመታጠብም ይቻላል። ቆንጆ ሽታ ነው ያለው። ቆንጆ ሽታ ስላለው ግድ መታጠብ ላይኖርብን ይችላል እና የተረፈንን ውሃ በፍሪጅ ውስጥ እስከ 1 ሳምንት ድረስ ማቆየት እንችላለን። መጨረሻ ላይ ያው ውጤታችንን በደንብ እስክናየው ድረስ ለ1 ወር በትጋት መጠቀም ያስፈልገናል። እና ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።